ኢትዮጵያ ልክ እንደ ሌሎቹ ሀገራት ሁሉ በማዕድንና በሌሎች የተፈጥሮ ምቅ ሀብቶች ለመጠቀም ጥረት በምታደርግበት በዚህ ወቅት ተስፋ ሰጪ ጥናት ይፋ ሆኗል። ይህ ጥናት ዋጋውን ስንመዝን የጋራ ጥረታችን ውጤት ነው። የያዝነው ምንድነው? ምንስ ይነግረናል? በዓለም አቀፉ ማህበረሰብ ዘንድ ተቀባይነትና በፋይናንስ በኩል የተሻለ ገበያ ድርሻ እንዲኖረው የተሰራ ነው። በተጨማሪም ለኢንቨስተሮች ገበያውን ሲቀላቀል በኢንዱስትሪው መልካም ስም እንዲኖረው የሚያስችል ነው። It's a well-known name in the industry. ከበርካታ ዓመታት ጥረት በኋላ የተፈጥሮ ጋዝና የድፍድፍ ነዳጅ ክምችት መጠንን የሚያሳውቅና እንዴት ማውጣት እንደሚቻል የሚጠቁም የመጀመሪያ ሳይንሳዊ ጥናት ለ4 ወራት ሲካሄድ ቆይቶ ርክክብ ተደርጓል። በርክክቡ የተገኙት የማዕድን ሚኒስተሩ ኢንጂነር ታከለ ኡማ የተቀበልነው ሰነድ የተፈጥሮ ጋዝና ድፍድፍ ነዳጅ ሀገራዊ እቅዳችንን አንድ እርምጃ ያራመደ ነው ብለዋል። ብዙ ዘመናት ብዙ ዓመታት አባቶቻችን የተፈጥሮ ጋዝ እንዳለን ይነግሩናል። እኛም ሰምተናል። ዛሬ ግን አለን ብቻ ሳይሆን ምን ያክል እንዳለን የወደፊት እጣ ፈንታችን ሊወስን የሚችል የሀገራችን ኢኮኖሚ እድገት ሊወስን የሚችል አንዱ የኢኮኖሚ ዋልታ ሆኖ የመጣው የተፈጥሮ ጋዝ ለሀገር ምርትና ለውጪ ንግድ የምንጠቀምበት አሁን ትልቁ ስራ ተጀምሯል። ጥናቱን ያካሄደው ኒዘርላንድስ ስዌል ኤንድ አሶሲኤትስ የተሰኘው የአሜሪካ ኩባንያ ሲሆን ከዚህ ቀደም ነዳጅና የተፈጥሮ ጋዝ ክምችት እንዳለ ብቻ እንጂ በምን ያህል መጠን አለ የሚለው የሚታወቅ ባለመሆኑ ሀገሪቱ ከዘርፉ ተጠቃሚ ሳትሆን ቆይታለች። ከዚህ በፊት የተፈጥሮ ጋዝ አለን የሚለውን ምን ያክል የተፈጥሮ ጋዝ አለን፣ እንዴት ወደፊት ደግሞ ከዚህ የተሻለ የተፈጥሮ ጋዝ ቆፍረን ፈልገን እንደምናወጣ የሚያሳይ ብሉፕሪንት ነው፣ የሚያሳይ አመላካች ዶክመንት ነው። ኢኮኖሚካሊ ቴክኖሎጂካሊ ኢትዮጵያ መንግስት በዚህ አቋሙ ግልጽ ነው። የሀገራችንን እድገት የምንወስነው በተፈጥሮ ሀብት ነው ብለን ስላመንን ይሄኛውን ዶክመንት ይዘን ከዚህ በፊት በሀገራችን ሲሰሩ የነበሩ እያመሰገንን ከዚህ በኋላ ግን በኢትዮጵያ ሀብት ላይ ማንም መቀለድ እንደማይችል በእርግጠኝነት መናገር የምንችልበት ወቅት ወደፊት የምንራመድበት ወቅት ላይ ነን። ይህ ሰነድ የኢትዮጵያ የተፈጥሮ ጋዝ መጠንና የኢኮኖሚ አዋጭነትን የማረጋገጫ ሰነድ ነው የተባለ ሲሆን ሰነዱ ኢትዮጵያ በዓለም አቀፍ ደረጃ ተሰሚነቷን ከማጉላት ባለፈ የቴክኖሎጂ የፋይናንስና በዚህ ኢንቨስትመንት አቅም ያላቸውን ኩባንያ መጋበዝ ያስችላል ብለዋል። ከዚህ በኋላ በኢትዮጵያ ሀብት ላይ ቁጭ ብለው እውቀት ሳይኖራቸው ቴክኖሎጂ ሳይኖራቸው ፍላጎት ሳይኖራቸው የሀገራችንን ሀብት እስረኛ ያረጉ ኩባንያዎችን መስመር የምናስዝበት ይሄኛውን ዶክመንታችን ይዘን ትላልቅ ኩባንያዎች ሊሰሩ የሚችሉ ሊያለሙ ይችሉ የኢትዮጵያ ፓርትነር ሊሆኑ የሚችሉ ኩባንያዎችን ወደ ኢትዮጵያ የምናመጣበት ወቅት ላይ ነን። From our perspective, having visited with the ministry, በእኔ እይታ መንግስት የተፈጥሮ ጋዝን ከጥገኝነት ወጥቶ በራሱ ለማምረት ከውጭ የሚያስገባውንም ለማስቀረት ራዕይ አለው። ራዕዩን ለማሳካት እቅዱን ተግባራዊ ማድረግ ይጠበቅበታል። መወሰን አለባችሁ። ወደ ኢንቨስትመንት መሰማራትም አለባችሁ። የኋላውን ትተን ወደፊት መጓዝም አለብን። ይህ ጥናት ብቻ ራዕያችን አያሳካልንም። ጠንክረን መስራት አለብን። ልጆቻችሁን በነዳጁ ዘርፍ መሐንዲስ እንዲሆኑ ወደ ትምህርት ቤት በመላክ ማስተማርም አለባችሁ። በቀጣይም ሰነዱን ወደ ተግባር ለመቀየር ስራዎች እየተሰሩ መሆኑን ጠቁመው ወደ ተግባር የመቀየሩ ጉዳይ እንደ አሰራራችን ፍጥነት የሚወሰን ጉዳይ ይሆናል ያሉት ኢንጂነር ታከለ በጥናቱ ከዚህ በፊት በኢትዮጵያ ታሪክ ተሰምቶ የማይታወቅ 7 ትሪሊየን ኪዩቢክ ፊት የተፈጥሮ ጋዝና የነዳጅ ዘይት ክምችት በጥናቱ ይፋ ሆኗል። አሁን ይሄኛ ኩባንያ 4 ወር ጊዜ ወስዶ በትንሹ ከ3 ጉድጓድና ከዛ አካባቢ ያለው ወደ 7 ትሪሊየን ፊት ሊኖር የሚችል የተፈጥሮ ጋዝና ከዚህ በፊት ያልሰማነው የትኛውን ኩባንያ ያልነገረን ድፍድፍ ዘይት እንዳለን ማለት ነው። ምን ያክል ድፍድፍ ዘይት እንዳለን ኩባንያዎች አልነገሩንም። አላችሁ ሌላ ነገር ነው፣ ይሄን ያክል አላችሁ ሌላ ነገር ነው። ስለዚህ ይሄኛው ዶክመንት የመጀመሪያ ዶክመንት